ሰላም ጤና ይስጥልኝ ተመልካቾች። በዛሬ ቪዲዮ ደግሞ ማሳያችሁ ኮምፓሪሽን ቪዲዮ እንዴት መስራት እንደምትችሉ እዚህ ጋር ያሉት ቻናሎች የሚሰሩትን አይነት ቪዲዮ እንዴት መስራት እንደምትችሉ ነው ማሳያችሁ። ከዛ በፊት ግን ቻናሎቹን ትንሽ እናያቸው። ይሄ የምታዩት ቻናል አሁን ኮምፓሪሽን ቪዲዮ ነው የሚሰራው። የተለያየ እግር ኳስ ላይ ነው የሚሰራው። እንደምታዩት ይሄ ከ2.7 ሚሊዮን በላይ ቪው አለው። ይሄ ከ2.5 በላይ፣ ይሄ ከ2.5 በላይ 2.5 ሚሊዮን ቪው በላይ ያለው ሌላ ወደ ሌላ። ይሄ ደግሞ የምታዩት ሌላ ቻናል ነው። ሞስትሊ ሴሌብሪቲዎች ላይ ነው። ይሄ ደግሞ የምታዩት ሌላ ቻናል ነው። እንግዲህ አብዛኛውን እንደምናየው ሴሌብሪቲዎች ላይ ነው የሚሰራው ቪዲዮ። እንግዲህ እንደምታዩት ይሄ 500,000 በላይ ቪው አለው። ገና 2 ወሩ ነው ከተለቀቀ። ይሄ ደግሞ 462,000 ቪው አለው። ገና 2 ሳምንት ነው ከተለቀቀ። እንደምታዩት እንግዲህ ቀለል ያለ የቪዲዮ አይነት እንግዲህ እዚህ ጋር እንደምታዩት እንግዲህ አብዛኛው በጣም ቪው ያለው የኮንቴንት አይነት ነው። ምንም አይነት ካሜራም ሆነ ምንም አይነት ማይክ የማይጠይቅ ካንቫን እና ካፕከትን በመጠቀም ብቻ መስራት የምንችላቸው የኮንቴንት አይነቶች ናቸው። እንደዚህ አይነት ኮንቴንቶችን እንዴት መስራት እንደምንችል በዛሬው ቱቶሪያል አሳያችኋለሁ። ወደ ቱቶሪያሉ ካንቫን እንከፍትና እንግዲህ ፍሬም ላይ እንገባለን። ፍሬም ላይ ከገባን በኋላ ይሄ ቤዚክ ሼፕ ላይ እቺኛው ፍሬም ሴሌክት እናደርጋለን። ፍሬማችንን አድ ካደረግን በኋላ እንግዲህ ይሄንን የምታዩትን ነጭ ባክግራውንድ 3 ቦታ ነው የምንከፍለው። ፍሬማችንን 3 ኮፒ እናደርጋለን። አንደኛውን እዚህ ጋር እናደርጋለን ማለት ነው። 3 እኩል ቦታ። በመሃል ያለችውን ጋፕ ደግሞ እኩል እንድትሆንልን ተጠንቅቀን እሷን እናስተካክላለን ማለት ነው። ቀጥሎ የምናደርገው ምንድነው? ሼፕ ላይ እንመጣና ሬክታንግል ነው እናስገባው እዚህ ጋር። ይሄኛውን ደግሞ ስማቸውን ለመጻፊያ ነው የምናደርገው። እዚህ ጋር ሬክታንግል እናስገባለን። በየ3ቱም ጋር ኮፒ እናደርገዋለን ማለት ነው። ሬክታንግሉን ቦታውን እናስተካክለዋለን ማለት ነው። አሁንም በድጋሚ ሌላ ሬክታንግል እናስገባለን እዚህ ጋር። ይሄንንም ከላይኛው ካለው ፍሬም ጋር ሳይዙን እኩል እናደርግና 3 ቦታ ኮፒ ፔስት እናደርገዋለን ማለት ነው። አንዱን እዚህ ጋር፣ አንዱን ደግሞ እዚህ ጋር ኮፒ ፔስት እናደርገዋለን ማለት ነው። ኔክስት እንግዲህ የምናደርገው ምንድነው? አሁንም ፍሬም ነው የምናስገባው። ድጋሜ ፍሬም ላይ እንሄዳለን። ሼፕ ሳይሆን ፍሬም ላይ እንሄድና ክብ ፍሬም አድ አደርጋለሁ ማለት ነው። ሳይዟን ሪሳይዝ አደርጋታለሁ እዚህ ጋር ዱፕሊኬት አደርጋታለሁ። 2 ቦታ ነው የምፈልገው መሀል ላይ እንደዚህ እንድትሆንልኝ 2 ቦታ ነው የምፈልገው። ሁለቱንም ሴሌክት እናደርግና እዚህ ጋር ፔስት እናደርጋለን። ድጋሜ እዚህ ጋር ፔስት እናደርጋለን ማለት ነው። የዚህኛውን ባክግራውንድ ከለር እንቀይረው፣ ሰማያዊ እናደርገው። አሁን የላይኞቹ እዚህ ላይ ቦታችንን አድ እናደርጋለን። እዚህ ጋር የተጫዋቾቹን ስም፣ እዚህ ጋር ደግሞ የሀገራቸውን ባንዲራ። እንደዚህ እንግዲህ ሁሉንም ነገር አስተካክለን ከጨረስን በኋላ ኢሜጆቻችንን አድ ማድረግ እንችላለን ማለት ነው። እናንተ በምትሰሩበት ሰዓት እዚህ ጋር ያሉት የ3ቱ ፍሬሞች ሳይዝ እና እዚህ ጋር ያሉት 3 ፍሬሞች፣ እዚህ ጋር ያሉት 3 ፍሬሞች በመካከላቸው ያለው ርቀት እኩል መሆኑን እንግዲህ ሴሌክት እያደረጋችሁ ማረጋገጥ አለባችሁ ማለት ነው። አፕሎድ ያደረኳቸው ፎቶዎች አሉ ቅድም፣ እነሱን አድ ወደ ማድረጉ ይሄዳለሁ ማለት ነው። እኔ እዚህ ጋር ማይኑን አድ አደርጋለሁ። ሴሌክት አድርጌ ትንሽ ወደታች አደርገዋለሁ። እዚህ ጋር ደግሞ 3ኛው ላይ እንግዲህ ማንን አድ ላድርግ? ሬሲ ጀምስን እዚህ ጋር እንግዲህ 3ኛው ላይ አድ አደርጋለሁ ማለት ነው። ሰው እዚህ ጋር ስማቸውን እንጽፋለን። ከሱ በፊት ግን እዚህ ጋር ባንዲራቸውን ሰርች እያደረግን ባንዲራቸውን አድ ማድረግ እንችላለን። ጃማይካ ፍላግ ብዬ አሁን ጃማይካ ፍላግ ሰርች ማድረግ የጃማይካ ባንዲራ ይመጣልኛል። ፎቶ እለዋለሁ። እሱን እዚህ ጋር አድ ማድረግ እችላለሁ ማለት ነው። ፍላግ እንግዲህ እንዴት አድ ማድረግ እንደምንችል ካየን በኋላ በመጀመሪያ ግን ማስቀደም ያለብን የሁሉንም ከመሙላታችን በፊት ጉግል ላይ ሄድን ሰርች እያደረግን
የሁሉንም ተጫዋቾች አድ የምናደርጋቸውን ተጫዋቾች የቤተሰቦቻቸውን የእናትና የአባቶቻቸውን ካንትሪ ወይም የትውልድ ሀገር የት እንደሆነ አድርገን ጎግል ላይ ማስታወሻ መያዝ አለብን። በሱ መሰረት ስሙንም እናስባለን ማለት ነው። እንደዚህ እንግዲህ እንደምታዩት ከላይ ፎቶውንም ስማቸውንም እንግዲህ ፍላጉንም አስዌላስ ደግሞ ከስር ያለውንም ካንትሪ ጽሁፉንም እንግዲህ አስተካክለን ከጨረስን በኋላ እዚህ ጋር ሌላም ጨምሬበታለሁ እኔ። እንግዲህ እንደዚህ ከጨረስን በኋላ ምንድን ነው የምናደርገው? ከላይ እንሄድና ሼር የሚለው ላይ ዳውንሎድ የሚለው አለ፣ ዳውንሎድ እናደርጋለን ማለት ነው። ዳውንሎድ እንለዋለን ማለት ነው። ዳውንሎድ አድርጎ እንግዲህ ዳውንሎድ የሚል ፎልደር ላይ ፊታችን ላይ ያስቀምጥልናል። ዳውንሎድ ያደረግናቸው ፎቶዎች እንግዲህ እዚህ ዳውንሎድ ውስጥ መጥተዋል ማለት ነው። ከአንድ በላይ ፎቶ ሲሆን እንዲህ በዚፕ ፋይል ነው የሚመጣልን። እሱን ኤክስትራክት አድርገን እነዚህን ሌሎች ፎቶዎችም ስለጨመርኩበት እነዚህን አግኝቻለሁ። እንግዲህ እነዚህን እንግዲህ ካፕከት ላይ ከትቼ እንዴት አድርጌ መጨረሻ ላይ ፋይናል ቪዲዮ እንዴት መስራት እንደምችል አሳያቸዋለሁ። ወደ ካፕከት እንሂድ። ካፕከትን ከከፈትን በኋላ እንግዲህ ፎቶዎቻችንን ኢምፖርት እናደርጋለን። እኔ ዴስክቶፕ ላይ ናቸው። እነዚህን 5ቱን ፎቶዎች አፕሎድ አደርጋለሁ ማለት ነው። አፕሎድ ካደረግን በኋላ እንግዲህ የመጀመሪያውን ፎቶ ድራግ እናደርግና ወደዚህ ድሮፕ እናደርገዋለን። እዚህ ጋር ርዝማኔውን 10 ሰከንድ እናደርገዋለን። ርዝማኔውን 10 ሰከንድ እናደርገዋለን። በመጀመሪያ የምናደርገው መጀመሪያ ላይ እንሄድና እዚህ ጋር ፖዚሽን የሚለው ላይ ኢንሰርት አድ ኪፍሬም እንላለን። እዚህ ጋር ኪፍሬም አድ እናደርጋለን። ከዛ በኋላ ይሄንን ወደዚህ እናወጣዋለን። እስከ መጨረሻው ትንሽ እስከሚቀር ወደዚህ እናወጣዋለን። መጨረሻው ላይ 10ኛው ሰከንድ ላይ እንሄድና ድጋሜ አድ ኪፍሬም እንላለን። ከዛ ደግሞ እስከ መጨረሻው ወደዚህ እናወጣዋለን። አሁን ቪዲዮአችንን ነው እንዴት እንደሆነ ከዚህ ጀምርና እየሄደ 10ኛው ሰከንድ ላይ ሲል ያልቃል ማለት ነው። ይሄንን ራሱን ኮፒ አድርገን ፔስት እንለዋለን። እዚህ ጋር ራሱን ፎቶውን ከዛ በኋላ ፎቶውን ብቻ ነው የምንቀይረው። ሁለተኛ ላይ ያለውን ፎቶ አምጥተን እዚህ ጋር ስንለቀው ሪፕሌስ ክሊፕ ይለናል። የስ እንለዋለን። እንደምታዩት ፎቶውን ቀይሮታል። እዚች ጋር የምትፈጠረውን ጋፕ ለመሙላት ልክ ይሄ እዚህኛው ቪዲዮ ማለቂያ ጋር ሲደርስ ሁለተኛውን ፎቶአችንን እናመጣዋለን ማለት ነው። እዚህ ጋር አሁን እንዴት ሆነ ይመጣል። የመጀመሪያው ፎቶ ማለቂያ ጋር ሲደርስ ሁለተኛው ፎቶ ይጀምራል ማለት ነው። ሁለተኛውን ፎቶ ኮፒ ፔስት እንላለን። እዚህ ጋር በዚህኛው ፎቶ ሪፕሌስ እናደርገዋለን። ሪፕሌስ ክሊፕ እንለዋለን። ሁለተኛው ፎቶ ደግሞ ሄዶ ልክ ሲያልቅ እዚህ ጋር ሶስተኛው ፎቶ ደግሞ ይመጣል ማለት ነው። እዚህ ጋር ሶስተኛው ፎቶ ደግሞ ሄዶ እዚህ ጋር ያልቃል። እዚህ ጋር አራተኛው ፎቶ መምጣት አለበት። ኮፒ ፔስት እንልና ልክ ይሄ ማለቂያው ጋር ሲደርስ ይሄኛውን እናመጣዋለን። የዚህን ፒክቸሩን አልቀየር ነው፣ በዚህ እንቀይረዋለን ማለት ነው። የዚህን ፒክቸር የስ እንለዋለን። አሁን ከመጀመሪያ ጀምሬ ፉል ስክሪን ላድርግና ላሳያችሁ። 24 ሰከንድ ሆኗል አስጀመርኩት። እንግዲህ እንደምታዩትኝ የመጀመሪያው ፎቶ 3 ነው። እሱ ሲያልቅ ይሄኛው ምንም ሳይቆራረጥ ይቀጥላል። 3ቱ ራሂም ስተርሊንግ ዎከር እና አርኖልድ ሲያልቅ ደግሞ የነዚህ ፎቶ ቀጥታ ይቀጥላል ማለት ነው። ሌሎችም ፎቶዎች ካላችሁ እኔ 3ቱ ነው ለጊዜው ያሉ እየጨመራችሁ ማርዘም ትችላላችሁ ክሊፓችሁን ማለት ነው። ከጨረሳችሁ በኋላ ኤክስፖርት ብላችሁ ትፈልጉበትን ቦታ ሴሌክት ታደርጉና ዳውንሎድ እንዳደረገላችሁ እንዲያስቀምጥላችሁ ኤክስፖርት ማለት ነው።
የተወሰኑ ሌሎች ፒክቸሮችን እንግዲህ ጨምረንበት እንደውም የተወሰነ ሪአሬንጅ አድርገ ነው የሰራ ነው ቪዲዮ እንግዲህ ይህንን ይመስላል። እዚህ ዩቲዩብ ቻናሌ ላይ እመለቅላችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።